ወጣቱ እነሱ ቁጭ ብለው ሰዋሩ ሌላውን እነሱ እንደረከሱት ለማርከስ አንዳንድ ሰዎች መጽሐፍ ቅዱስ አልገባኝም ሲሉ ሰማለ። ምን አገባችሁ ባይገባችሁና እንኳን መጽሐፍ ቅዱስ የምትውጡት ግን ገብቷችኋል። የክርስቲያን ዋናው መሰረቱ ክርስቶስን ማወቅ እንሰማለን። በየቲክቶኩ በየዩቲዩቡ ሰሞኑን እየሰማን ነበር። እመቤታችን ጥንተ አብሶ አለባት የለባትም እያለ ይራቁት ነበር። የእግዚአብሔር ቤተሰቦች እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የመከረን ያስተማረን የነበረ ያለ ለዘላለምም የሚኖር ፈጥሮ የመገበን እየመገበ የሚያኖረን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እስኪ አሁን እኔ ስል እናንተ ተቀበሉኝ። እስቲ ለዛብልዐነ ዘንተ ህብስተ አይደለም። ቀጥሎ ምንድነው የሚባለው? ለዛብልዐነ ዘንተ ህብስተ አብዛኞቻችሁ አታውቁት። በጣም ያሳዝናል። ለዛ እስመ ለዓለም ምሕረቱ በሉ እናንተ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተዐገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት። የዛሬው ትምህርታችን ርዕስ ይሄ። እናንተ የምትሰሙት እኛ የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። አሁን ምስጢሩን ጥበቡን ይግለጥልን እግዚአብሔር። የጉባኤ አምላክ የአባቶቻችን አምላክ የድንግል ማርያም አምላክ የቅዱስ ጊዮርጊስ አምላክ በመካከላችን ይገኝ። እንባችንን ሊያብስ፣ ቁስላችንን ሊፈውስ፣ ስብራታችንን ሊጠግን፣ ጉድለታችን ሊሞላ የሚችለውን የአምላካችንን ቃል በልቦናችን ይጻፍልን፣ እንድንኖረው ሰይጣንን አስታግሶ መንፈሳዊ ኃይላችንን ያበርታልን። እኛ ጥቂት ነገር እንነግራችኋለን። የተዘራውን የሚያበቅል ማን ነው? እግዚአብሔር ነው። ደህና ዋላችሁ። ቅድም ያልኩት ቃል ትዝ ይላችኋል። ለዛብልዐነ ዘንተ ህብስተ ይህን እንጀራ ላበላን፣ ወለዘአስተየነ ጽዋዐ ይህን ውሃ ይህን ጽዋ ላጠጣን፣ ምህረቱ ይህን እንጀራ ላበላን በሉትና ይህን እንጀራ ላበላን አይደለም። ይህን እንጀራ ላበላን፣ ይህንን ጽዋ ላጠጣን፣ ልብሳችንን ቀለባችንን ለሰጠን፣ በደላችንን ይቅር ላለን፣ ስጋውን ላበላን፣ ደሙን ላጠጣን፣ እስከዚህ ሰዓት ለጠበቀን ለዘላለም ነውና ብለን ወደ ኋላ አለው። ክርስቶስ በምህረቱ ይዘከረን፣ ክርስቶስ በምህረቱ ያስበን፣ አመዳግም ምጽአቱ ያስተሐፍረን፣ ዳግመኛ ሲመጣ አያሳፍረን። ወበአምልኮቱ ያጽናአነ በአምልኮቱም እሱን በማምለክም ያጽናን። እግዝእትነ ማርያም አይርጊ ጸሎተነ ድንግል ማርያም ሆይ ጸሎታችንን አሳርጊልን። ወአስተስሪ ኩሎ ኃጢአተነ ኃጢአታችንን ሁሉ ይቅር አስቢልን። ቅድመ መንበሩ ለእግዚእነ በጌታችን ዙፋን ፊት። ይሄ ምሕረቱ ለዘላለም ነውና ይሄን አድርጊልን። አስረጁ ይባላል በዚህ በግዕዝ በቅኔ ቤቱ። አስረጁ ወደሆነ ለድህነት ዕውቀት ለማጥናት የሚፈልጉ ሰዎች ከውሃ ልኳ ከስሯ ከመሰረቷ ማጥናት አለባቸው። እኔ ሳኑን ተአምሩን ከግንዱ ከስሩ ከውሃ ልኩ ከመጽሐፍ ቅዱስ ጋር አገናኝታ ለመጽደቅ ለእውቀትም ለመጽደቅም እንዲመች አድርጋ ያዘጋጀች ታላቅ ክርስቶሳዊት ሐዋርያዊት ወንጌላዊት ሕዝባዊት ኢትዮጵያዊት ቤተክርስቲያን ናት። የምን ይሄን ይዘን ነው። አሁን ይሄ ጸሎት በጣም ትንሽ ጸሎት ነው። አንደኛ አጭር ነው። ሁለተኛ ማንም ሕፃን የሚሸመድደው የሚያጠናው ጸሎት ነው። ነገር ግን አባቶቻችን በዚህ አጭር ጸሎት በዚህ ትንሽ ጸሎት ስትበሉ ይሄንን ጸልዩ ብለው በሰሩልን ጸሎት ውስጥ 81 መጽሐፍ እንደው ነፍስ ይማር አይባልም። እንደኔ ሲከሰከስ የሞተ ነው ነፍስ ይማር የሚባለው። በረከታቸው ይድረሰን፣ የነዚህ ሊቃውንት በረከታቸው ይድረሰን። እና አሁን ይሄ
ምሳ ስንበላ እራት ስንበላ ይህንን ጸልዩ አሉ። ቅድም የጠቀስኩላችሁ ከመካከል ላይ ግማሹን ያልኩላችሁ ምንን ያካትታል ሲባል 4 ነገሮችን ያካትታል። ምዕመናን በደንብ ስሙኝ። 4 ነገሮችን ያካትታል። ይሄ ስብሐት ስትሉ አውቃችሁ ገብቷችሁ ተረድታችሁት እግዚአብሔር ጋር እንደሚያገናኛችሁ አውቃችሁ የበላችሁት እንዲስማማችሁ። አባቶች ሲያሳርጉ ምን ይላሉ? የበላነውን ከስጋችን የጠጣነውን ከምናችን ከደማችን ያዋህድልን ይላሉ። ምክንያቱም የበላነው ጤና የሚሆነው ጥራት ያለው ምግብ ስለበላን አይደለም። ማን ሲፈቅድ ነው? እግዚአብሔር ሲፈቅድ ነው። የጠጣነው የሚስማማን ንጹህ ስለሆነ አይደለም፣ እግዚአብሔር ሲፈቅድ ነው። ስለዚህ ስንበላ የበላነው ከመብላታችን በፊት የምንበላው እንዲባረክ፣ ከበላነው በኋላ የበላነው እንዲዋሃደን፣ ከመጠጣታችን በፊት የጠጣነው እንዲባረክ፣ ከጠጣነው በኋላ ከደማችን ጋር ሕይወት እንደሆነ ጸሎት ይደረጋል። አቡነ ዘበሰማያትን ባለቤቱ ሲሰራልን አባታችን ሆይ ብላችሁ ጸልዩ ሲል እኮ ምንድን ነው ያለን? ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ ይሁን ካልን በኋላ አራተኛው ምንድን ነው? የዕለት እንጀራችንን ስጠን ነው የምንለው። ሊቃውንት ምን ይላሉ? አቡነ ዘበሰማያት ቢበተን ቢተነተን ቢበለት ቢብራራ ቢመሰጠር 80 መጻሕፍትን ያክላል ይላል። እንደገና ደግሞ 80 መጻሕፍትን ጥቅልል አድርጌ ልጉረሳቸው ካለ አንድ ሰው አቡነ ዘበሰማያትን ማጥናት ነው ያላሉ አባቶች። እየሰማችሁ ነው? አቡነ ዘበሰማያትን ማጥናት ነው ያለው። ስለዚህ ኦርቶዶክሳውያን የተዋሕዶ ሊቃውንት የረዘመውን አሳጥረው የሰፋውን አጥብበው ንባቡ ጆሮአችንን እንዲመጥን ምስጢሩ አይምሯችንን እንዲያጠግብ ኃይለ ቃሉ ሕሊናችንን እንዲያሳርፍ እግዚአብሔር ጋር እንድንነጋገርበት አድርገው የዘወትር ጸሎት ብለው ሥርዓት ሰርተውልናል። በዚህ ውስጥ ቅድም እንደተናገርኩት የመጀመሪያው ጸሎት ይህን እንጀራ ላበላን ይህን ጽዋ ላጠጣን ማለት የምንበላው የምንጠጣው ለሰጠን ማለት ነው። ይሄ በተዘዋዋሪ መንገድ ማንን ነው እዚያ ያስገቡት? የዕለት እንጀራችን ስጠን ብሎ በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 በሉቃስ ወንጌል ምዕራፍ 11 ከቁጥር 4 ጀምሮ ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረውን ትምህርት ነው የጠቀሱት። የዕለት እንጀራችንን ስጠን ስንል ምን ማለታችን ነው? ዝናቡን ባርክልን፣ መሬቱን ባርክልን፣ በሬ ገበሬውን፣ አሁን ደግሞ በሬው ተቀይሮ ትራክተሩን ባርክልን እያለ የተዘራ የኢትዮጵያ ሕዝብ የዕለት እንጀራችንን ስጠን ሲል ምን ማለት ነው? በሶማሌላንድ የሚሆን በጅቡቲ ወደቡን ሰላም አድርገው ማለት ነው። ቀላል ጸሎት እንዳይመስላችሁ። የኔ ልጆች የዕለት እንጀራ ስጠኝ ብለው ሲጸልዩ ምን ማለት ነው? የዕለት እንጀራ የሚሰጣቸው በእኔ በኩል ነው። አባታችን አውላህ አግባልን እያሉ ደህና ዋላችሁ። እየሰማችሁ ነው? እኔ ይህንን ጸሎት ትምህርት የመረጡ ለምን መሰላችሁ? እንዲህ አባቶቻችንን ጥረት ተረድተንላቸዋል ወይ አጥነዋል ወይ አስተውለነዋል ወይ ብዬ እንድንረዳው ፈልጌ ነው። ሌላ ቦታ ማስተምሬዋለሁ። ወደፊትም ሰሞኑ ይሄን ነው ማስተምረው እና አባት የዕለት እንጀራችንን ስጠን ስንል ምን ማለታችን ነው? ጤና ስጠኝ፣ እጄን ባርክልኝ፣ ዓይኔን ባርክልኝ፣ ጆሮዬን ባርክልኝ፣ ሰርቼ እንዲገባ አድርገኝ፣ እቤት አታውለኝ፣ ምን ልብላ ምን ልልበስ የት ልደር አታሰኘኝ፣ ከስጋዊ ፈተና ጠብቀኝ ማለታቸውን አባቶች የዕለት እንጀራችንን ስጠን ስንል እንደው ይሄ ቀላሉ ጸሎት ማለት ቀላሉ ጸሎት። ነገር ግን የኛ አባቶች አስተዋዮች ስንሆን ምን ይላሉ? የዕለት እንጀራውን ስትበሉ ስጋዬን አስቡ፣ ውሃውን ስትጠጡ ደሜን አስቡ፣ ልብስ ስትለብሱ ጸጋዬን አስቡ፣ ሻወር ገላችሁን ታጥባችሁ ንጽህና ሲሰማችሁ ንስሐን አስቡ ነው ያሉት አባቶቻችን። እኛ ምክንያቱም ሰዎች ነን፣ ክርስቲያኖች ነን። አቤት ይህን ለነገረኝ ሰው እንዴት እሸልመዋለሁ? እናንተ ሰው ናችሁ? ክርስቲያን የአንበሳ ክርስቲያን አንተ ንገረኝ። አንተ ማነው ስሙ? ተናገር። አቤት ሽልማት አለው። ምን ቸገረ? ለራስህ ነው። ሰው ነን፣ ክርስቲያን ነን። መጀመሪያ ምንድን ነን? ቀጥለን የዕለት እንጀራችንን ስጠን ብለን ዳቦውን፣ ውሃውን፣ አትክልቱን፣ አዝሬቱን፣ ስንዴውን፣ ጤፉን፣ በቆሎውን፣ ስንዴውን ስንለምን እንደ ሰው ነው እንደ ክርስቲያን የጸለይን? እሺ አሁን ሆቴል ሄደን ምሳ በላን። ክርስቲያን ስለሆነ ሰው ስለሆነ ምን በለው? ሆቴል ልትቆሙ ነው እንዴ? ግራ ገባኝ። በደንብ ስሙኝ። ደህና ዋላችሁ?
አሁን ከዚህ ወጣችሁ አትክልት ገዝታችሁ ቤት ገባችሁ። ሰው ስለሆናችሁ ክርስቲያን ስለሆናችሁ እሺ፣ እዛ ሱቅ ውስጥ የሌላ እምነት ተከታይ ሊገዛ አይችልም። እግዚአብሔር የለም የሚል ሰው ሙዝ ሊገዛ አይችልም። ፓፓያ ጤፍ ሊሸምት አይችልም። ይሸምታል። ይሄ መብላቱ፣ መጠጣቱ፣ በእውነት መዋለዱ፣ መጋባቱ ከእንስሳት ጋር የምንጎራበትበት መምን አለው። ተስፋ እንዳትቆርጡ አደራችሁ። ደህና ዋላችሁ። ስለዚህ አሁን ይሄን ጸሎት የዕለት እንጀራችንን ስጠን ብለን ስንጸልይ እንደ ሰው ስንጸልይ ዝናቡን ባርክልን፣ የተዘራው ይብቀል፣ የተተከለው ይጽደቅ፣ እምበላው፣ እምጠጣው፣ እምለብሰው፣ እምጠለልበት አትንሳይ ማለታችን አይደል? ይሄ እንደምንድን ነው ጸለነ? ይሄን እንደ ሰው ነው። እኛ ግን ሰው ብቻ ነን ወይ? ሰው ብቻ ነን ወይ? ምንድን ነን? ክርስቲያን ነን። እንደ ክርስትናችን ደግሞ ስንዴ በመብላት ዳቦ በመብላት ቁርቁን ጥብሱን ቅቅሉን በመብላት ክርስቲያን መሆን አይቻልም። ስለዚህ አባቶቻችን ምን አሉ? ይህን እንጀራ ለሰጠህን ይህን ጽዋ ላጠጣህን እናመሰግናለን ካሉ በኋላ ወለዘሰና ለነ ሲሳየነ ወአራዘነ ቀለባችንን ምግባችንን የሰጠን አሉና ወለዘተአገሰ ለነ ኩሎ ኃጢአተነ ኃጢአታችንን ሁሉ ለታገሰን። ምግብ ማግኘት ልብስ ማግኘት ብቻ በቂ አይደለም። ቤት ማግኘት ብቻ በቂ አይደለም። ብዙ ሰዎች ቤት መግዛት፣ መኪና መግዛት፣ በቂ ገንዘብ ማግኘት፣ በቂ ልብስ ማግኘት፣ የተትረፈረፈ ኑሮ ውስጥ መኖር የጥያቄ መደምደሚያ ይመስላቸዋል። የጥያቄ መጨረሻው እሱ አይደለም። እንደዛማ ቢሆን ሀብታሞቹ እፎይ ብለው ተኝተው ያድሩ ነበር። ለስላሳ አንሶላ፣ ሙቅ ብርድ ልብስ፣ ምቹ ፍራሽ፣ ደልዳላ አልጋ፣ የጸዳ መኝታ ቤት ለጥሩ እንቅልፍ ዋስትና ሊሆን አይችልም። ምክንያቱም የሚተኛው ይሄ ነው፣ አይምሮ ነው፣ ህሊና ነው። ህሊና ደግሞ ስለበላ እፎይ ብሎ አይተኛም። ሰው ጥግብ ብሎ ስለተኛ በሰላም ሊተኛ ይችላል? አይተኛም። ሰው ብዙ ገንዘብ ስላከማቸ እፎይ ብሎ ይተኛል? አይተኛም። አሁን ደግሞ በተጠና ጥናት ጥሩ አልጋ ላይ ከሚተኙ ድረስ በረንዳ የሚያድሩና ለጥ ብሎ የሚተኙት ይባላል። ምክንያቱም እነዚህ ነገም ትዝ አይላቸውም፣ ትናንትናን ረስተውታል። ይሄኛው የትናንትናው ሲያባክነው የነገው ሲያባንነው ለስላሳው አንሶላ በጨጓራው ነው እሾህ ይሆንበታል፣ ይወገዋል። ምክንያቱም አይምሮ ነው የሚተኛው። በሰላም ቦቱ እሰክር ወእነውም ቅዱስ ዳዊት በሰላም አንተን አምኜ እሰክር ወእነውም ማለት ለጥም እየተኛለሁ። ሁለቱ ክስ አንድ ላይ ሰው ፈጽሞ ማለት ለጥም እየተኛለሁ ማለት። ስለዚህ የዕለት እንጀራችንን ስጠን ስንል እንደ ሰው የምንበላው ስጠን፣ የምንጠጣው ስጠን። ይህ ሁሉ የፈጠረ ማን ነው? እግዚአብሔር ነው አይደል? ከእሑድ ጀምሮ እስከ ዓርብ ድረስ 6 ቀን በሙሉ ለአዳም የሚያስፈልገውን የሚጠጣውን ውሃ፣ የሚበላውን እህል፣ የፀሐዩን፣ ጨረቃውን፣ ከዋክብቱን፣ አዝርዕቱን፣ እጽዋቱን ይሄን ሁሉ በጠቅላላ ዛሬ ዓለም ላይ የምታዩትን ሁሉ እግዚአብሔር በ6 ቀን የፈጠረው ለማን ነው? ለሰው። ነገር ግን የሰው ልጅ በመብላት በመጠጣት በመልበስ በመግባት በመዋለድ ብቻ እርካታ እንደማያገኝ ስላወቀ እግዚአብሔር ቃሉን ሰጠን፣ ወንጌልን ሰጠን፣ መጻሕፍትን ሰጠን፣ ሥጋውን ደሙን ሰጠን፣ ንስሐን ሰጠን፣ ጥምቀትን ሰጠን። ምን ያሰጠን ነገር አለ? ስለዚህ ጸሎታችን ሁለቱንም ያካተተ መሆን አለበት ነው ምዕመናን እያልናቸዋለሁ። እንግዲህ አሁን ይህን እንጀራ ላበላናል፣ ይህን ጽዋ ላጠጣን ማለት ቀለባችን እንደሰጠን ወለዘተአገሰ ለነ ሁለተኛ ኃጢአታችንን ይቅር ላለን፣ ሶስተኛ ስጋውን ምግብ ሰጥቶ ኃጢአታችን ይቅር ላለን፣ ኃጢአታችን ይቅር ብሎ ስጋውን ደግሞ ለሰጠን ለሱ ክብርና ምስጋና ይበው ካልሞ ወለዘአብጽሐነ እስከ ዛቲ ሰዓት ክረምቱን በበጋ ሌሊቱን በቀን ሐዘኑን በደስታ ለውጦ ጨለማውን አሳልፎ እስከዚች ቀን ደግሞ የጠበቀን ማን ነው? እግዚአብሔር ነው። የሚገርማችሁ ነገር ባጭሯ የማዕድ ጸሎታችን ይህን ያካትታል። ብዙ ጊዜ በቤተ ክርስቲያናችን ጸሎት ፈጥሮ መጸለይ ወንጀል ነው። አሁን ሌላ ቦታ እንትኖቹ ጸልዩ ሰማለሁ በቪዲዮ በዩቲዩብ ላይ ፓስተሮቹ የራሳቸውን ሀሳብ ነው የሚደጉበት። ጌታ ሆይ ኑሮዬን ስለሞላው አመሰግናለሁ ምን ይችላል ፓስተሩ? እዛ የሞላው ህዝብ ኑሮ ካልሞላለት እንዴ አይባልም። አባቶቻችን ያስቀመጡት ጸሎት የኛን መሰረታዊ ፍላጎት ብቻ ሳይሆን መንፈሳዊ ፍላጎትን ጭምር ያካተተው። ለምሳሌ አባታችን በሰማይ የምትኖር ብለን ስንጸልይ እኮ ውስጡ ምን አለ? አንደኛ ስምህ ይቀደስ፣ ሁለተኛ መንግስትህ ትምጣ፣ ሶስተኛ
ፈቃድ ይሁን፣ አራተኛ እንጀራ ስጠን፣ አምስተኛ በደላችን ይቅር በለን፣ ስድስተኛ ወደ ፈተና አታግባን። ስንት ነጥብ ተናገርኩኝ? አሁን ይሄ ጸሎት እነዚህ 6 ነጥቦች የማይመለከቱ ሰው ባለም ሊኖር ይችላል። ለምሳሌ የዕለት እንጀራችንን ስጠን ብለህ ጸልይ ብዬ ለአንድ ሀብታም ብነግረው እኔ ከዕለት አለፌ የዓመት ከዓመት አለፌ የዘመናት ቀለባለኝ አትጩህብኝ ሊለኝ ይችላል። እሺ በደሌን ይቅር በለኝ ብለው በዛ አስተነፍሰዋለሁ። አይ በደል የለብኝም ጻድቅ ነኝ ብሎ የሚመካ ካለ ጻድቅ ከሆነ አይመካም፣ ግን እመጻደቃለሁ ካለ እሺ በደል ከሌለብን እንዳትፈተን ጸልይ ይለዋል። ስለዚህ ይህ ጸሎት አጭር፣ ትንሽ፣ ንባቡ አጭር፣ ምስጢሩ ጥልቅ የሆነ የሰዎችን መሰረታዊ ፍላጎት፣ ስጋዊ ፍላጎት፣ ምድራዊ ፍላጎት ከሰማያዊ ፍላጎታቸው ጋር ምድራዊ ፍላጎታቸውን ከሰማያዊ ፍላጎታቸው ጋር ስጋዊ ፍላጎታቸውን ከመንፈሳዊ ፍላጎታቸው ጋር አጣሞ የያዘ ጸሎት ነው። ስለዚህ ምዕመናን ስንጸልይ አባቶቻችን የሰሩልን ነገር እያስተዋልን መሆን አለበት። አንደኛ አንጸልይ። ብዙዎቻችን እኮ ከመብላታችን በፊትም አንጸልይ፣ ከበላም በኋላ አንጸልይ ማለት እንጸልያለን። አንጸልይ እንኳን እናንተኛ የምንፈተናል። ይገርማችኋል። ከበላም በኋላ ስንጠግብ ትዝ ብለን ጸሎታለን። ነገር ግን መጀመሪያ ስጠን ብለን እንጸልያለን አይደለ? ስጠን ብለን ምን ስጠን? የምንበላው ስጠን። ትልቁ ፈተና በሰው ዘንድ ምን ልብላ፣ ምን ልልበስ፣ የት ልደር፣ እነዚህ ትልቅ ፈተና ናቸው። በመጻሕፍትም ብዙ ሰዎች ተናግረውታል። ያዕቆብ በኦሪት ዘፍጥረት ምዕራፍ 28 ቁጥር 20 ላይ ጌታዬ እምበላው እህል ካገኘሁኝ እግዚአብሔር አምላክ ይሆነኛል እምበላው ስጠኝ ብሎ ጸልየዋል። ቅዱስ ጳውሎስም እምከመረከብነ ሲሳየነ እምከመረከብነ እክለ ዘንበል ወልብሰ ዘንጤረስ ያአክለነ የምንበላውን የምንለብሰውን ካገኘን ይበቃናል ብሎ በጢሞቴዎስ ምዕራፍ 6 ላይ ተናግሯል። በብዙ ቦታ በቤተሰብ መጽሐፍ በጠቅላላ ብዙ ቦታ ያሰበን ባለቤቱን የዕለት እንጀራችንን ስጠን ብላችሁ ጸልዩዋል። ምክንያቱም ዝናቡን የሚሰጥ ማን ነው? እግዚአብሔር። ክረምትና በጋውን የሚያፈራርቅ ማን ነው? እግዚአብሔር። ሌሊትና ቀኑን የሚያፈራርቅ ማን ነው? እግዚአብሔር። ስለዚህ ፈቃድ ይሁን ጌታ ሆይ ምድሩን ባርክልን፣ አፈሩን ባርክልን፣ አየሩን ባርክልን፣ ሁሉን ነገር ባርክልን ብለን እንድንጸልይ ለስጋዊ ፍላጎታችን ማለት ነው። ለስጋዊ ፍላጎታችን ይሄ መጸለይ እንደሚገባ አዘዋል አባቶቻችን። ነገር ግን ቅድም እንደተናገርኩት እኛ ሰው ብቻ አይደለንም ብያቸዋለሁ፣ ክርስቲያኖችን ጭምር ነን። የእኛ አባቶች ግን በጣም አስተዋይ ስለሆኑ ከምድራዊ ምግብ ጋር ሰማያዊውን ምግብ አገናኝተውታል። ከምድራዊ መጠጥ ጋር ሰማያዊውን መጠጥ አገናኝተውታል። ቅድም እንዳልኳችሁ ልክ ምሳ አቅርባችሁ እንጀራ ስትበሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ለስጋዬ ለሆዴ ለሰውነቴ ይህን በላሁኝ፣ ጌታዬ ለነፍሴ ደግሞ እኮ ቀራንዮ ላይ ስጋህን ቆርሰህ ደምህን አፍስሰህ ሰጥተኸኛል፣ አንተ ጋባዥ አንተው ግብዣ አንተው ጋባዥ ሁነህ ብሉኝም ብሉልኝም ብለህ ብላልኝ ብለህ ጤፉን ስንዴውን አትክልቱን ሰጠኸኝ፣ ብላኝ ብለህ ራስህን ቆርሰህ ደምህን አፍስሰህ ሰጠኸኝ፣ ተመስገን ማለት ይገባል። ልብስ ለብሰን እርቃናችንን ስንሸፍን ከባቴ አበሳ ነውራችንን የሸፈንከው ኃጢአታችንን የሸፈንከው ጉዳችንን ደብቀህ እሰው ፊት እንድንቆም ያደረገን አንተ ነህ ብለህ ትዕግስቴን አስቡ። እየሰማችሁ ነው? ውሃ ይዛችሁ ፊታችሁን ገላችሁን ታጥባችሁ ቆሻሻው ሲለቃችሁ የሚሰማችሁን ደስታ ደግሞ ልክ ውሃውን ስታስቡ ንስሐን አስቡ። ገላ በውሃ ነፍስ በንስሐ ትጸዳለች ይላሉ አባቶቻችን። ስለዚህ ይሄን ሁሉ ምንበላው ሰጥቶ ስጋዊ ምግቡን ሰጥቶ መንፈሳዊ ምግብ ሰጥቶ ንስሐን ሰጥቶ ይቅር ብሎ የስጋው ደግሞ ሰጥቶ የጠበቀን ደግሞ ማን ነው? እስከዚች ሰዓት ያደረስከን ብላችሁ ጸልዩዋል። ስለዚህ አባቶቻችን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዘወትር ጸሎት የዘወትር ጸሎት ምን እንደሆነ መቼም ታውቃላችሁ አይደል? በዛ የዘወትር ጸሎቷን ብቻ እንደው አመስጥረን ተንትነን አብራርተን ተርጉመን እንኳን ብንነግራችሁ የቤተ ክርስቲያኒቱ አጠቃላይ እውቀት ስለ ክርስቶስ ያለን እውቀት በዛ ውስጥ ተካቷል። ስለዚህ ለዛ ብላን ስትጸልዩ በደንብ አድርጋችሁ ጸልዩ ነው። እንግዲህ ይሄን ሐሳብ ይዘን ወደ አዲስ ኪዳን ስንመጣ የክርስቲያን ዋናው መሰረቱ ክርስቶስን ማወቅ ነው።
የሚበላም ያገኝ፣ የሚጠጣም ያገኝ፣ የሚለበስም ያገኝ፣ ምንም ይሁን በረንዳ ዳሪ ይሁን ፎቅማ ዳሪ ይሁን የተትረፈረፈ ሀብትን ይኑረው፣ የተትረፈረፈ ጭንቀትን ይኑርበት። አስመጭና ላኪ ይሁን ተላላኪ የዞረ ድምር ውጤቱ ማንን ማወቅ ነው? እግዚአብሔርን ማወቅ ነው፣ ክርስቶስን ማወቅ ነው። እሱን ካላወቅን እውቀታችን ሁሉ ባዶውን ይቀራል። ዋናው ማንን ማወቅ ነው? እግዚአብሔርን ማወቅ ነው። ስለዚህ ቤተክርስቲያኒቱ የመጻሕፍቱን በዚህ መልክ በዘወትር ጸሎት አማካኝነት በውዳሴ ማለት በቅዳሴ በሁሉም ቦታ ብሉይን ሐዲሱን ተንትና አመስራ ተርጉማ የምትነግረን ማንን ለማሳወቅ ነው? እግዚአብሔርን ለማሳወቅ ነው። ሲራክ የተባለው የቤተክርስቲያናችን መጽሐፈ ሲራክ ሲናገር ምን ይላል? ብእሲሰ ጠቢብ ያፈቅር ሰሚዐ መጻሕፍት ወዘሰ ይናፍቅ ወይታመን በመጽሐፉ ይከውን ከመ ሐመር እንተ ታንኰል ማእከለ አውሎ። ብልህ ሰው መጻሕፍትን መስማት ይወዳል። የሚጠራጠር የማያምን የሚጠራጠር ሰው ግን በባህር ላይ ማዕበል ሞገድ እንደሚልጣት እንደሚያናውጣት መርከብ ይመስላል። ስለዚህ ማንን ማወቅ ያስፈልጋል ማለት ነው? መጻሕፍትን ማወቅ ያስፈልጋል። በመጻሕፍት በኩል እግዚአብሔርን ማወቅ ያስፈልጋል ማለት እንግዲህ የኛ አባቶች መጻሕፍቱ እንድናጠና ያደረጉን በዘወትር ጸሎት ሁሉ ነው ማለት ነው። ዛሬ እንሰማለን በየቲክቶኩ በየዩቲዩቡ ሰሞኑን እየሰማን ነበር። ማንም ተነስቶ የነገረ ማርያም ፈትፋች ነው፣ የነገረ ክርስቶስ ፈትፋች ነው። በእውነት እንደ ሀገሪቱ ኢኮኖሚ መዳከም አንዱ የበደለው ሃይማኖት ነው ብዬ አስባለሁ። አሁን ብዙ በየቲክቶኩ ላይ ብድግ ብሎ እንደው ስለ ድንግል ማርያም አንስቶ አሁን ሰሞኑን የነበረ ጭቅጭቅ እንዳያሰማችሁ ጆሮአችሁ ድንግል ንጹሕ የሆነላችሁ ይቅር በሉ። ይሄን በማንሳታችን ለድንግሉ ጆሮአችሁ ይቅርታ እንጠይቃለን። ነገር ግን በግድ ጎትተው ያወርዱናል። ጎትተው ወደ ጭቅጭቁ ወደ ንትርኩ ወደማይጠቅመው ነገር ያወርዱናል። እና አሁን ሰሞኑን እመቤታችን ጥንተ አብሶ አለባት የለባትም እያለ ይራቁት ነበር። እኔ ምዕመናን እንዲሁ አጭር ጥያቄ ልጠይቅ። ጥንተ አብሶ ማለት የአዳም በደል ማለት ነው። እየሰማችሁ ነው? በደንብ የማን በደል ማለት ነው? እመቤታችን ጥንተ አብሶ ቢኖርባት ስህተቱ የእሷ ነው የአዳም ነው? አቤት ቢኖርባት ኃጢአት ነው የእሷ ወንጀል ነው የእሷ ጥፋት ነው አይደለም። ነገር ግን የለባትም። በጣም የሚያሳዝነው እኛ ጥንተ አብሶ አለባት የለባትም ብለን የምንጨቃጨቀው እኮ በመደበኛው ኃጢአት እኮ ተጨማልቀን እኮ አይኗን እየወጣት ቅንድቤን አደራቸው ሴት ይሆን ሰምታችሁ? አይኗን እኮ እየጎለጎሉ እየወጥ ቅንድቤን አደ ዕቃ ወጥቶ ባዶ ቤት ምን ያደርግላት? እውነቱን ለመናገር እሷ የምትከራከረው ለቅንድቧ ነው። ምኑን እያወጡት ነው? አሁን መሰረታዊ ፍላጎት ትበላው የላት ትገናነቡ አማራት አይነት ስንት አንገብጋቢ ጉዳይ እያለ በእውነቱ ዛሬ በየትዳራችን በየንግዱ ቦታ በየፖለቲካው በየኢኮኖሚው በየብሔሩ በየመንደሩ ስንት ኃጢአት ወንጀል ርኩሰት እያለ ከዚህ ታጥበን ነስተን ተቀድሰን የክርስቶስ መሆን ሲገባል ይህን ማስተማር ሲገባል ጥቂት ስራ ፈት ወጣቶች እደግመዋለሁ ጥቂት ስራ ፈት ወጣቶች እነሱ ቁጭ ብለው ሰዋሩ ሌላውንም እነሱ እንደረከሱት ለማርከስ የማይገባ ጥያቄ እያመጡ ሰውን ይበጠብጡታል። በጣም እናዝናለን። እውነቱን ለመናገር እንዴ እኛ ለራሳችን ገና በጫቱ በሲጋራው በመጠጡ በዝሙቱ በቂሙ በመጠሩ በመከፋፈሉ ስንት የሚሰጠ እኛ ብቻ አይደለም። ፕሮቴስታንት ብትሉ ኦርቶዶክስ ብትሉ ሁሉ እየቤቱ ብትሄዱ ጦርነት አለ፣ ፍልሚያ አለ፣ ጭቅጭቅ አለ። ያንን ማስወገድ ሲገባ እንደው በሌለ ነገር በማይሆን ነገር መነታረቅ መጨቃጨቅ የኦርቶዶክስ ቤተክርስቲያን ጠባይ አንደኛ። ሁለተኛ መጻሕፍት ምዕመናን በላጭ ተንታኝ አስታራቂ ያስፈልጋቸዋል። ባለሙያ ሴት ማለት እኮ ዶሮ የምትፈጥር ማለት አለ ማለት ዶሮ ምን የምታደርግ ነው? ለምሳሌ እናቶች ዶሮ ሲሰሩ በቅቤውን ዘይት ይገባል። እናንተ ታውቁታላችሁ። ሳይገባንም እኛ በርበሬው ሽንኩርቱ ለየብቻው ነው መጀመሪያ የነበረው። ባለሙያ ሴት ማለት በርበሬ የምትፈጥር ሽንኩርት የምትፈጥር ዶሮ የምትፈጥር ማለት አለ። በእነዚህ መካከል ገብታ ሽማግሌ ዳኛ ሆና ተስማምተው ወጥ የሚባለው ማህበር እንዳቋቁ ማገዝ ነው። ለምን ታምር ነው? መጻሕፍቱ እንደዚህ ናቸው። ልክ እናንተ ሽንኩርቱን ዘይቱን አስማምታችሁ አረፋ ከቶ እንዲበላ እንደምታደርጉት ሁሉ መጻሕፍቱን ከትፈው አቁላልተው ለጆሮ እንዲመጡ የሚያደርጓቸው ሊቃውንት ናቸው። የኛ
በዮሐንስ በሐዋርያት ሥራ ምዕራፍ 8 ቁጥር 25 ላይ ጃንደረባውን ታውቁታላችሁ። ጃንደረባው ኢትዮጵያዊ ነው። ልደትን ለማክበር ማነው ፋሲካን ለማክበር ኢየሩሳሌም ሄደ ነው እና ኢየሩሳሌም ሄዶ መጽሐፈ ኢሳይያስን ያነብ ነበር። የሐዋርያት ሥራ ላይ መጽሐፈ ኢሳይያስን እያነበበ ንባቡን ያነበዋል። አልገባውም። ፊልጶስ መጣና ምን ነው የምታነበው አለ። የኢሳይያስ መጽሐፍ ነው። ለመሆኑ የሚለው ነገር ይገባሃል ወይ? ማን አስረድቶኝ ይገባኛል? መጽሐፍ አስረጃ ያስፈልጋቸዋል፣ አብራሪ ያስፈልጋቸዋል። በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ወንዝ ከሰተ ልቦሙ ከመ ይለቡ መጻሕፍተ ወለበው መጻሕፍትን ያስተውሉ ዘንድ ልባቸው ምን አደረገላቸው? ከፈተላቸው። ከዛ በኋላ መጻሕፍትን ምን አደረጉ? አስተዋሉ። በዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ደግሞ እናንተ መጻሕፍትን በማገላበጥ የዘላለም ሕይወት የምታገኙ ይመስላችኋል ወይ? እነሱ የሚናገሩ ስለኔ ነው ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ደግሞ የሰማችሁ ሐዋርያው ቅዱስ ጳውሎስ ደግሞ ሁለተኛ ለጢሞቴዎስ በላከለት መጽሐፍ ደግሞ ቁጥር ምዕራፍ 3 ከቁጥር 12 ጀምሮ እንዲህ የሚል ቃል ተጽፏል። ወኩሉ መጽሐፍ ዘበመንፈሰ እግዚአብሔር ተጽፈ። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ የእግዚአብሔር ሰው ፍጹምና ለበጎ ነገር የተዘጋጀ ይሆን ዘንድ አለ። የእግዚአብሔር መጽሐፍ ያለበት ሰው ለትምህርት፣ ለተግሣጽ፣ ልብን ለማቅናት በጥቅም ላለው ምክር ሁሉ ይጠቅማል። የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጻሕፍትን የሚተረጉሙ ሊቃውንት አሉ። ጉባኤ ቤት የዋሉ ምስጢር ያደላደሉ ምስጢሩ የገባቸው ንባቡን ከምስጢሩ ምስጢሩን ከኃይለ ቃሉ የሚያስታርቁ አሉ። እነዛ ሰዎች መጠየቅ አለባቸው። ቅድም ጃንደረባውን ነግሬያቸዋለሁ። መጽሐፉን እኮ እያነበበው ነበር። ፊደሉን እኮ ያየዋል። ምስጢሩን እኮ ንባቡን እያነበበው ነበር። አይቶታል፣ አንብቦታል። ከዛ በፊት አንብቦታል። ነገር ግን አልገባውም። ፊልጶስ መጥቶ ምንድን ነው የምታነበው? ይህን ነው። ለመሆኑ የሚለው ነገር ይገባሃል አለው። ኧረ ጌታዬ ስለምን እንደሚናገር አላውቅም፣ ይኸው አነበዋለሁ። የእግዚአብሔር ቃል ስለገባን አይደለም የተቀበልነው ወገኖቻችን፣ እውነት ስለሆነ ነው። እየሰማችሁ ነው? መጽሐፍ ቅዱስ የተቀበልነው መጽሐፍ ቅዱስ እውነት ነው ያልነው ስለገባን ብቻ አይደለም። የገባን ገብቶናል፣ ያልገባን ለፈጣሪያችን እንተወዋለን። እግዚአብሔር ያለው በገባን ምን ሰርተሃል እንጂ ምን ያህል ገብቶሃል አይደለም። አንዳንድ ሰዎች መጽሐፍ ቅዱስ አልገባኝም ሲሉ ሰማለሁ። ምን አገባችሁ ባይገባችሁ እናንተ? የሚያድነው ገብቷቸዋል። እንኳን መጽሐፍ ቅዱስ የምትውጡት ግን ገብቷቸዋል። የምትጠጡት ሽሮጥ ምን እንደሆነ ታውቃላችሁ? የምትወጉት መርፌ ምን እንደሆነ ታውቃላችሁ? ሐኪሙን አምናችሁ በመርፌ ተወግታችሁ ኪኒን ውጣችሁ ሽሮጥ ጠጥታችሁ እንፈወሳለን ብላችሁ እያመናችሁ እንዴት እግዚአብሔር አይታመን? እንዴት እግዚአብሔርን አናምነው? ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንኳን በመደበኛው መጽሐፍ ቅዱስ በዘወትር ጸሎቷ እንኳን የምትተረጉመው የምታስተምረው መጽሐፍ ቅዱስ ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስም እንደነገረ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለምክር፣ ለተግሣጽ፣ ለትምህርት ይጠቅማል። የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ነው። እንግዲህ ገድል ብትሉት፣ ታምር ብትሉት፣ ድርሳን ብትሉት ሰዎች ምን ማድረግ ነው ዓላማው? የቀና እንዲሆኑ፣ የዋሆች እንዲሆኑ፣ ለጽድቅ እንዲመቹ፣ ለፍቅር እንዲመቹ፣ ለክርስቶስ እንዲመቹ፣ የመንግሥተ ሰማያት ዜጎች እንዲሆኑ፣ ነፍሳቸውን ከሥጋቸው አስታርቀው እንዲኖሩ፣ ከሰይጣን ርቀው ከክርስቶስ ተጣብቀው እንዲኖሩ፣ ሰማያዊ ሐሳብ እንዲኖራቸው፣ ሞትን አልፎ ላለው ሕይወት፣ መቃብርን አልፎ ለሚገኘው ትንሣኤ፣ ለሰማያዊ መንግሥት የተደላደሉ የተመቹ እንዲሆኑ ማድረግ ነው። እንግዲህ እንደዚህ አይነቱን ጸሎት ስንጸልይ መጽሐፍትን ስታነቡ ካልገባችሁ ሁለት አማራጭ፣ አንደኛ ከእናንተ የተሻለ ሰው መጠየቅ። ከእናንተ የተሻለ ሰው ማለት እንደው መድረክ ላይ ወጥቶ የለፈለፈ ማለት አለ፣ የቀባጠረ ማለት አለ። ይህን መጠንቀቅ አለባችሁ ምዕመናን። ብዙ ሰው እሱ ስለገባው እሱ ብልጭ ያለችልን እውነት ይመስለውና የብዙ ሰው ሕይወት ያበላሻል። የብዙ ሰው ሕይወት ገደል ሲጨምር አይተናል። ለምሳሌ በዕብራውያን በሮሜ 8:34 ዘወትር የሚጠቀሳል በእግዚአብሔር ቀኝ ያለው ስለኛ ምን የሚያደርገው? ጮክ ብላችሁ ንገሩ። ስለማን የሚማልደው? ስለኛ ማን የሚማልደው? ኢየሱስ ክርስቶስ። ይሄ አሁን ብዙ ጊዜ
ኢየሱስ ክርስቶስ ስለኛ ይማልድልናል። እነሱ የእሱን አማላጅነት ክደው ማርያምን ተክተውበታል፣ ቅዱሳን ተክተውበታል እየተባለ በየቦታው ሲጮህ እሰማለሁ፣ ሲለፈለፍ እሰማለሁ። በእውነት ስለኛ የሚማልደው ማለት ምን ማለት ነው? አሁን ክርስቶስ የት ነው ያለው? ምዕመናን ደህና ዋላችሁ? የት ነው ያለው? የት ነው ያለው? በአባቱ ወይም ደግሞ በሰማይ ዙፋኑ ነው ያለው አይደለም? በአባቱ ቀኝ ያለው ወነበረ በየማናቡ በአባቱ ቀኝ የተቀመጠ ስለኛ ምን የሚያደርገው የሚማልደው። ይሄንን በጣም ባጭር ምሳሌ ልንገራችሁና ልጨርስ። ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ በመካከላችን ተመላልሷል። ወንጌልን አስተምሯል። የምንድንባቸው መንገዶች ነግሮናል። 3 ነገሮች ልንገራችሁ። በልጁ ያመነ ጮክ በሉ አይዟችሁ። በልጁ ያመነ ስለዚህ የዘላለም ሕይወት ለማግኘት በማን ማመን አለብን? በማን ማመን አለብን? በኢየሱስ ክርስቶስ ማመን አለብን አይደል? ምን ለማግኘት? የዘላለም ሕይወት ለማግኘት። ይሄ የዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ የዘላለም ሕይወት ለማግኘት በሁለተኛ ደረጃ ምን ማድረግ አለብን? ሥጋውን መብላት ደሙን መጠጣት አለብን። ስንተኛ ማለት ነው? አቤት ሁለተኛ። በማርቆስ 16:16 ደግሞ ያመነ የተጠመቀ ይድናል ይላል። ስለዚህ ለመዳን ምን ማድረግ አለብን? ማመን መጠመቅ አለ። ስንተኛ? የመጀመሪያው በኢየሱስ ክርስቶስ ማመን። ይሄ የዘላለም ሕይወት ያስገኛል አያስገኝም? እሺ ሥጋዬን የበላ ደሜን የጠጣ ሥጋውን መብላት ደሙን መጠጣት የዘላለም ሕይወት ያስገኛል አያስገኝም? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል አይድንም? ስንት ነጥብ ነገርኳችሁ? ይህን ያዙና በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ደግሞ እንዲህ ተብሎ ተጽፏል። ወዘአስተየ ጽዋዐ ማይ ቆሪጥ በስመ ረድኤ አማን እብለክሙ ኢያሐድጉ ላፍሶ በመንግሥተ ሰማያት። እውነቱን እላችኋለሁ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ዋጋውን በሰማይ አላጠፋበትም። ምን ያደረገ? በማን ስም? ዋጋውን ምን አደረግለታለሁ? አላጠፋኝ። በየት? በሰማይ ዋጋውን አላጠፋበትም ማለት ምን ማለት ነው? ይጸድቃል ማለት ነው አይደል? ይድናል ማለት ነው። ስንተኛ ማለት ነው? አቤት አራተኛ። ይሄ ጠቅሎ ደግሞ ራሱ ባለቤቱ በእኔም በልጁ ያመነ የዘላለም ሕይወት አለው፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል፣ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ብሎ ያስተማረው እሱ ደግሞ መልሶ ምን አለ? ኋላ መልሼ ስመጣ የሰጠኋችሁን የቤት ሥራ ሳርምላችሁ ማለት ነው በሰውኛው ቋንቋ። ዋኔም በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በዙፋን ላይ ተቀምጦ እረኛ በጎቹን ከፍየሎቹ ለይቶ በየቦታቸው እንደሚያሳድራቸው ሁሉ እኔም ኋላ ስመጣ ጻድቃንን ከኃጥአንን ከጻድቃን ለይቼ ፍርድ እሰጣለሁ አለና ጻድቃን በስተቀኝ የቆሙትን ጻድቃንን ምን ይላቸዋል? ተርቤ ተጠምቼ ተራቁቼ እንግዳ ሁኜ ታስሬ ታምሜ ጠይቃችሁኛልና ወደ ዘላለም ሕይወት ግቡ በሉ። ወደ ዘላለም ሕይወት ምን ያደረጉ? ያመነ የተጠመቀ በደቀ መዝሙሩ ስም ቀዝቃዛ ውሃ ያጠጣ። ኋላ ባለቤቱ ሲመጣ ደግሞ ጻድቃንን ሲጠይቃቸው፣ ክርስቲያኑ ሲጠይቃቸው ቆርባችኋል፣ ተጠምቃችኋል፣ በእኔ አምናችኋል አይላቸው። ምንድን ነው የሚላቸው? የተራበ የተጠማ የተራቆተ እንግዳ ይሄን ሁሉ 6ቱ ቃላት ወንጌል ፈጽማችኋል ወይ ነው የሚለው። እሺ አሁን ከደረደርኳቸው ነገሮች የዘላለም ሕይወት ለማግኘት የቱኛው አንዱ መፈጸም በቂ ነው? ንገሩኝ እስኪ። አንዱ መፈጸም በቂ ነው? አይደለም። ሁሉም እንደየቅደም ተከተላቸው ምንድን ናቸው? እሺ ይሄ ሁሉ አድርጎ በአባቱ ቀኝ ያለው ክርስቶስ አሁን ዛሬ ስለኛ ምን እያምን ይማልሽ? እየሰማችሁ ነው?
ሰሞኑን የተናገሩትን አንድ ምሳሌ ልንገራችሁ እስኪ። አንድ ሰው ሐኪም ቤት ሄደ፣ ሐኪሙን አገኘ፣ በሽታውን ተመረመረ። ሐኪሙ ኪኒን ወይም መርፌ ወይም ሽሮፕ ያዝለትና ይህንን ኪኒን ለ7 ቀን ጧት 2 ቀን 2 ማታ 2 ውሰድ ብሎ ያሰናብተዋል። ወረቀት ጽፎ ይሰጠዋል። ወረቀቱን ታቁታላችሁ? ታነቁታላችሁ? አታነቁትም እንዴ? ዝብርቅርቅ ያለ ነው የሚባለው። ፋርማሲስቱና ዶክተሩ ብቻ ናቸው የሚግባቡበት። ስለዚህ ያንን ወረቀት ወስዳችሁ ለፋርማሲስቱ ስትሰጡት ያነብና መመሪያውን ይነግራቸዋል። ይሄ መድኃኒት ነው፣ ለዚህ ነገር ውሰድ ይላቸዋል። ያን መድኃኒት ተቀብላችሁ ወደ ቤታችሁ ከገባችሁባት ቀን ጀምሮ ዶክተሩ ጋር ትገናኛላችሁ። ወይም ደግሞ ዶክተሩ እየደወለ ያንን ኪኒ ወሰድክ ወይ ይደውልላችኋል። በእናንተና በዶክተሩ መካከል ልዩነት አለ? ምን ሰጥቷችኋል? መድኃኒቱን ሰጣችሁ እንጂ ከዛ በኋላ ዶክተሩ የሚተኛው እናንተን እያማከረ ነው። የት እንዳለ ታውቃላችሁ? ይሙት ታውቃላችሁ? መልሳችሁ እስከምትሄዱ ድረስ ባዘዘው መድኃኒትና በበሽተኛው በዶክተሩ መካከል የመጀመሪያ ቀንና የመጨረሻ ቀን ግንኙነት ያለ። አሁን የኛ ሐኪማችን ማን ነው? ንገሩ። ሐኪማችን ማን ነው? መድኃኒቶቹ ቅድም ነግሮናል። ምን ናቸው ብያለሁ? በልጁ ማመን፣ ስጋውን መብላት፣ ደሙን መጠጣት፣ ማመን፣ መጠመቅ፣ የተራበ የተጠማ ማብላት፣ ማጠጣት፣ እስረኛ መጠየቅ፣ በሽተኛ መጎብኘት፣ እንግዳ መቀበል። እነዚህ መድኃኒቶች ያዘዘልን የዘላለም ሐኪማችን አቃቤ ሥራይ ዘነፍስ ኢየሱስ ክርስቶስ። እነዚህ መድኃኒቶች አዞ እሱ ከኛ ጋር አለ የለም? አሁን በቀኝ የሚማልድላችሁ ማለት እኮ የዕለት ከዕለት ክትትል የሚያደርግላችሁ ማለት ነው። እየሰማችሁ? የዕለት ከዕለት ክትትል ያደርግልናል። እንዲያውም እዚህ ዮሐንስ ወንጌል ላይ እዛው ላይ ምን ተብሎ ተጽፏል መሰላችሁ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ እኮ አይደለም የሚለው። አንቡት ቤታችሁ ገብታችሁ የዮሐንስ ወንጌል ምዕራፍ 6 እዛው ላይ ምን ይላል? ሥጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱም ከኔ ጋር ይኖራል። እሱ ከኔ ጋር እኖራለሁ ማለት በዚህ ዓለም ዛሬ፣ እሱ ከኔ ጋር ይኖራል ማለት ደግሞ በወዳኛው ዓለም በመንግሥተ ሰማያት ዛሬ ክርስቶስ በቃ ደሜን ሥጋዬን ሰጥቻቸዋለሁ በእኔ መኑ ብያቸዋለሁ ብሎ በሩን ዘግቶ በእኛ መካከል ያለውን አቋርጦ አቁሞን በፍጹም። ይሄ የምድራዊ ሐኪም ጠባይ ነው። የምድራዊ በሽተኛ ጠባይ ነው። የምድራዊ መድኃኒት ጠባይ ነው። ይሄ የምድራዊ ሐኪም ቤት ጠባይ ነው። እኛ ሐኪም ቤታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዋናው የሐኪም ቤቱ ዋናው ዶክተር ኢየሱስ ክርስቶስ፣ ነርሶቹ ረዳቶቹ ደግሞ ጻድቃን ሰማዕታት መላእክት ናቸው። መድኃኒታችን ደግሞ ንስሐው ስጋው ደግሞ ይቀጥላል። ለመዳን የሚያስፈልጉ የምናከናውናቸው ነገሮች በጠቅላላ ምንድን ናቸው? መድኃኒቶቻችን ናቸው። ስለዚህ አሁን ባርቀኝ ስለኛ የሚናገረው ማለት ዛሬ ዘወትርን ከኛ ጋር ያለ በማቴዎስ እየሰማችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 29 ላይ ባለቤቱ እንዳለ ወናሁ ተውህበ ሊተ ኩነኔ ሰማይ ወምድር፣ ሰማይን ምድርን የማሳልፍበት ስልጣን አለኝ ተሰጠኝ። ወናሁ እሄዱ ምስሌክሙ እስከ ዕርቀት ዓለም፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ሆናለሁ። ሰምታችሁኛ? ከማን ጋር ይሆናል? መዓልተ ምስሌነ ወሌሊተ ማእከሌነ፣ ቀን በስራ ቦታ ሌሊት ባልጋችን ላይ ይጠብቀናል። ስጋውን እንድንበላ ደሙን እንድንጠጣ ያበረታናል። አስተማሪ ይልክልናል። ንስሐ የሚገባ ልቦና ይሰጠናል። ዛሬም በአንቀኝ ሰማይ ሆኖ አይኑ እዚህ ነው ያለው፣ ልቡ እዚህ ነው ያለው፣ ሁለመናው እኛ ጋር ነው ያለው። ስንታሰር ሐኪም ቤት፣ ፍርድ ቤት፣ እስር ቤት፣ ስንተኛ ሐኪም ቤት፣ ስንሰደድ ዘምስለ ዮሴፍ ተሰደ ከመ ይስሕብ ሲሳየ ለሕዝብ፣ እግዚአብሔር ወዳጆቹ ሲሰደዱ አብሮ ይሰደዳል፣ ሲታመሙ አብሮ ይተኛል፣ ሲታሰሩ አብሮ ይታሰራል። በየቦታው በሚነድ እሳት ውስጥ ይገባል እግዚአብሔር። ኢሳይያስ በምዕራፍ 43 እንደተናገረው በውሃ በእሳት መካከል ብታልፍ አያቃጥልህም፣ እኔ ካንተ ጋር ነኝ። በውሃ መካከል ብታልፍ አያሰጥህም፣ እኔ ካንተ ጋር ነኝ ይላል እግዚአብሔር። ስለዚህ በአጭር የሚማልድላችሁ ማለት ዘወትር የሚከታተላችሁ ማለት ነው። ምሳሌ ዶክተሩ እናንተን ያውቃችኋል፣ ከመሄዳችሁ በፊት ያውቃችኋል።
አግኝታችሁ ከወጣችሁ በኋላ የት እንደገባችሁ ያውቃል? ለምሳሌ እናንተ ሄዳችሁ ኪኒኑን እኔን ኪኒን ስቅማሉም እግዚአብሔር ያውቃል ብላችሁ ኪኒኑን ሽንት ቤት ብቻውን ዶክተሩ ያውቃል? የሚያውቀው ነገር 7 ቀን ቆይታችሁ ውሸታችሁ ሳትውጡ ውጭ ዋለው ብትውት የሚያውቀው ነገር አለ? አያውቀው። ዶክተሩ ከእናንተ የሚለየው የእናንተን ስሜት አንብቦ እንዲተረጉም 7 ዓመት የተማሩት ትምህርት አለ። ሌላ ነገር የለም። አንድ ሰው ከገጠር መጥቶ ይባላል ከወደ ሰሜን መጥቶ እንግዲህ የገጠር ሰው ዶክተር ማለት እንደ ጠንቋይ ነው የሚመስለው፣ ሳይነገሩ የሚያውቅ ነው የሚመስለው። እና ዶክተሩ ጋር ሄደና እንዴት ነው የሚያደርገው አለው። ዶክተሩ ጌታዬ እርስዎ እንዲነግሩኝ ነው የመጣሁት እንጂ እኔማ ካወቅሁት ምን አሰቃየኝ ነበር አለ ይባላል። እንግዲህ ብዙዎቻችን አሁን ዶክተር ሲባል እንደዚህ አይቶ የሚያውቅ ዓለም የሚመስል ጠንቋይና ዶክተር የምታይ ጠንቋይ ደፋር ስለሆነ አውቀዋለሁ፣ ዶክተር ግን ምሁር ስለሆነ አውቀዋለሁ። ጠንቋይ ታውቁታላችሁ። ጠንቋይ ለመሆኑ እኮ ደፋር መሆኑ የሚጠይቅ ኃጢአት መሆኑ ገብቶ ነው እንጂ እኮ ያው ጠንቋይ ቢሆን አዲስ አበባን አሰግደው ነበር። ምክንያቱም በግምት ማውራት እኮ ነው። በግምት ማውራት አይደለም። አንተ ጠይቅ ሴት አትሆንም ይለዋል። የእኛ ሰው ጅል ስለሆነ ሰላም ያለ ጠይቅ ሴት አትዝም ምትል የከዳችሁ። ይሄ ጠንቋይ ማለት ገማች ማለት ጥሩ ገማች ጠንቋይ ማለት ግምት የምትችሉ ሰው ጥንቆላ መስራት ትችላላችሁ። እና ደፋር ይሁንታ ቢስ ነው ይሁን አለ ማለት እንደው ወነቱ ጠንቀታጉልኝና እንደው ፖለቲከኛና ጠንቋይ ለመሆን ይሁንታ ቢስ መሆን የሚያስፈልግ ነው። ሃይማኖተኛ መሆን ነው ትልቁ ፈተና። እየሰማችሁ ነው? ስለምን ያመጣል? አቤት አቤት፣ ስለምን ስለማማለር ነው። ስለዚህ ተጠቃለው ሐሳቡ ዶክተሩ የእናንተን ሐሳብ ይረቀድም እንደታነ የገጠሩ ሰውዬ አንታወቅ እንጂ እኔ ካወቁት ምን አመጣኝ አላለ። እና ዶክተሩ ደግሞ እንደዚሁ ብልብጤ ስለሆነ አንተ መታከም ያለ ደብረ ዘይት ነው። በፊት የእንስሳት ሐኪም ቤት ያለው ደብረ ዘይት ነው፣ ታስታውሳላችሁ? እና ሳይናገሩ የሚታከሙ እነማን ናቸው? ከብቶች ናቸው። አንተ ሳትናገር መታከም ከፈለግ ከብት ነህ ማለት ነው። እና ወገኖቼ ዶክተሩና በሽተኛ ያለው ልዩነት ይገባቸዋል። የእኛ ዶክተራችን ማን ነው? ኢየሱስ። የእኛ ዶክተራችን ማን ነው? የእኛ ዶክተራችን ማን ነው? አባ ጊዮርጊስ ዘጋስጫ አቃቤ ሥራይ መጻ ሰማየ ሰማያት ወጸፈውስ ተረክበት በቤተ ዳዊት መድኃኒት ቀማኒው መለኮት ከሰማይ መጣ። መድኃኒት የሚቀመምባት ደግሞ እንጨት ደግሞ ከዳዊት ቤት ተገኘች። ያ ሰማያዊ መድኃኒት መለኮት ከድንግል ማርያም ሥጋ ጋር ተዋህዶ ዘላለማዊ መድኃኒት ተቀመመልን። በሽተኛ መድኃኒት መቀመም ይችላል? አይችልም። ማነው መድኃኒት የሚቀምመው? ፋብሪካው ነው። እኛ በሽተኞች ነን፣ ኃጢአተኞች ነን። መድኃኒት መቀመም አንችልም። የእኛ ጌታ ከሰማይ መጥቶ ከድንግል ተወልዶ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን ከእኛ ጋር አዋህዶ የተቀመመ የመጠቀሚያ ጊዜው የማያልፍ ለወጣቱ ለሕፃኑ ለአዛውንቱ የሚጠቅም ሀብታም ድሃ የማይለይበት ዘላለማዊ መድኃኒት ራሱን ሰጠን፣ ሥጋውን ሰጠን፣ ደሙን ሰጠን፣ ጥምቀትን ሰጠን፣ ንስሐን ሰጠን፣ ሐኪም ቤት ቤተክርስቲያንን ሰጠን። ዝም ብለን ሰጠን ነገር አለን። ስለዚህ የዕለት እንጀራችንን ስጠን ስንል ወይም ደግሞ ቅድም የነገር ጸሎት ስንል ይሄን ሁሉ ስልካችሁ እየጠራ ነው። እዚህ ቤት እዚህ ያስቀመጣችሁ እና ጨርሻለሁ። የመከረን ያስተማረ ክብርና ምስጋና ይግባው። ስለዚህ ባጭሩ ዘወትር የምንጸልየው ጸሎት ይህን ሁሉ ያካትታል ማለት ነው። ሰፊ ነው። እንዳሁን ጊዜ ስላጠረ እንዳይሰለቻችሁ እንዳይመሽባችሁ ሩቅ የምትሄዱ ስላላችሁ ብለን እንጂ በጣም 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 ብዙ የጠለቀ ትምህርት አለ። ያችን ስንበላ ስብሐት በምንላት ነገር እንኳን አባቶቻችን ብዙ ነገር አካተው አዘጋጅተውልናል። እንዴት ጥንቁቆች አባቶች ነበሩ! እንዴት ልባሞች አባቶች ነበሩ! ዛሬ ወርሃዊ በዓል ማን ቅዱስ ጊዮርጊስ ነው ዛሬ አይደለም? ሁልጊዜ ወር በገባ በ23ኛው ቀን ማን ነው? አቤት በ24ኛው በ21ኛው በ19ኛው በ12ኛው በ29ኛው በ7ኛው አቤት በ13ኛው አቤት አባቶቻችን የኛ ዕንቆች የኛ ወርቆች የኛ ምድራውያን መላእክት ረቂቃን መላእክት አርቆ አሳቢዎች ያለፈውን የሚገመግሙ የነገውን የሚያልሙ የዛሬውን በትጋት የሚፈጽሙት የኛ አባቶች ማስታወቂያውን ሰርተውልናል። ደስ አይል?
ዛሬ ቋታውን በማስቀደስ ስትመጡ በሬዲዮ ማስታወቂያ ነግረናችሁ ነው። በቴሌቪዥን ማስታወቂያ ነግረናችሁ ነው። 23 ጊዮርጊስ ነው ብለው ማስታወቂያውን ከብዙ መቶ ዓመት በፊት ሰርተውልናል። በ21 እመቤታችን ስትመጡ እሸቱ መጋቢያ እሸቱ ይሰብካል ተብላችሁ ነው። አባ ገሌ ይቀድሳል ተብላችሁ ነው። አቡነ ገሌ ይቀድሳል ተብላችሁ ነው። አባቶቻችን ማስታወቂያውን ሰርተውልን አለፉ። በእውነት በረከታቸው ይድረስ። አሁን ታዲያ እኛ ቀጭቃጆች ስለሆን እኔ ይገርመኛል። መምህር ገሌ ይመጣሉ እንድትመጡ ማርያም እያለች ገብረ ማርያም ይመጣ ተብሎ ይለጠፋል። እንዲሁ ነውር አይደለም? እግዚአብሔር እያለ ገብረ እግዚአብሔር ይመጣ ተብሎ ማስታወቂያ እኔ ሁሉ ይዘጨቃጭ እባካችሁ ስሜን አትለጥፉ ያውጨዋለሁ። ሙሽራው እያለ የምን አጨብጫቢ ሚዜ ነው? ምንድን ነን እኛ? ነውር ነው ይሄ። በሀያ በሰላሳ ውስጥ ያመጣነው ጠባይ ድሮ አልነበረ። አባቶቻችን ዛሬ እኮ ማርያም ናት ብለው ቤተ ክርስቲያን ሄደው ስንት ሳንቲም ለድሃ ሰጥተው ቁራሽ ለድሃ ሰጥተው ያላቸውን አድርገው ሰላም እንኖር ነበር። አሁን ዛሬ መግለጫው ብዛቱ፣ ማስታወቂያው ብዛቱ እንዴት ነው ጆሮአችን ወጭት ያለው። እውነቱን ለመናገር እናንተ አልሰለቻቸው? እኔ ስልችት ነው ያለ ምን እውነቱን ለመናገር። አሁን ፕሮቴስታንቶቹ ፓስተር እንግዲህ መጠንቀው እንዲለጥፉት የተሰራ ማስታወቂያ እውነታቸውን ነው። እኛ ግን ጊዮርጊስ ማስታወቂያውን ሰርቶ የዛሬ ስንት መቶ ዓመት አልቋል እኮ ካልተዋል በኋላስ ጦራው ልጅ እኮ ነው እውነቱን ለመናገር። ስለዚህ እኛ አባቶች ከ1 እስከ 30 መሰባሰቢያ ሰርተውልናል። ይክበር ይመስገን እግዚአብሔር። በቤተ ክርስቲያን ግጻዊ የሚባል መጽሐፍ አለ። ምዕመናን ለእኛ ለካህናቱ የሚያገለግል አባቶቻችን ከብሉዩ ከሐዲሱ አውጣተው በዓሉን አመሳክረው እንዴት አድርገው እንዳዘጋጁን ብታዩት ምን ያህል ቅዱሳን አባቶች የነበሩባት ቤተክርስቲያን እንደሆነ ትረዳለህ። ያቺ ቤተክርስቲያን ነው ዛሬ ወርዳ እሸቱ እጅ ወደቀችው። ዛሬ ወርዳ አባ ገሌ እጅ ወደቀችው። እና እንደው ዘወትር የምንጸልያ ጸሎት እንኳን ብዙ ምስጢር አላት። ለዛ ብላን ነዘይተ ርስተ ጮክ ብላችሁ ለዛ ብላን ነዘይተ ርስተ ወለዛ አስተየን ነዘይተ ጽዋ ወለዘ ሰራ ለነ ሲሳየነ ወራዘነ ወለዘ ታገሰ ለነ ኩሎ ኃጢአተነ ወለዘ ዋሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አጽሐነ እስከ ዛቲ ሰዓት። የምንበላው የምንለብሰው መጠለያ አይንሳ። ምን ልብላ ምን ልልበስ የት ልዘር ከሚል ሥጋዊ ፈተና ይጠብቀን። ምድራዊ ምግባችን እንደሰጠን ሥጋውን እንድንበላ ደሙ እንድንጠጣ ያበርታል ያጠንክረን። ሰውነታችን የምናነጻበት ውሃ እንደሰጠን ነፍሳችን የምናነጻበት ንስሐ ሰጥቶናልና ንስሐ የሚገባ ለስላሳ ልብ ይስጠን። ሥጋዬን ብሉ ደሜን ጠጡ ብሎ ሰጥቶናልና ሥጋውን እንድንበላ ደሙ እንድንጠጣ አምላካችን ይርዳል። ወለዛ ጻነ እስከ ዛቲ ሰዓት ይህን ሁሉ አድርጎ እስካሁን ድረስ ብዙዎቹ ሲሞቱ፣ ብዙዎቹ አልጋ ላይ ሲተኙ፣ ብዙዎቹ ከእኛ ሲለዩ እኛን ያለ ጽድቃችን ያለ ቅድስናችን ሳይገባን በሕይወት ጠብቆ እኛ ቁመን ቃሉ እንድንናገር እናንተ እንዲሰሙ ታግሶ የፈቀደ አምላካችን እግዚአብሔር ክብርና ምስጋና ይግባው። አይጨበጨብም። 3 ጊዜ ቃለ ሕይወት ያሰማል። አጨብጭ በኋላ 3 ጊዜ አሜን አሜን አሜን። እናንተን ቃለ ሕይወት ያሰማችሁ ያበርታችሁ ያጠንክራችሁ። ሰፊ ልቡና አስተዋይ ሕሊና አመዛዛኝ ጆሮ አመዛዛኝ አእምሮ አዳማጭ ጆሮ ይስጣችሁ። ምርቃት እንኳን አልወደድንም ዛሬ አመጣብን ማለት ነው።